ሀይሚ ግን ማለት ነው ብሩክ ምን ይሁንልኝ ነው የምትይው ማለት ነው። በራስሽ ጥፋት ይቅርታ ብሎሽ ይቅርታውን ተቀብለሽ በዓለም በሰላም እንድታሳልፉ ተነጋገራችሁ። ትናንት ደግሞ ሌላ አመል አመጣሽ። ብሩክን ቡታጅራ ጥለሽ የሄድሽው ለምንድን ነው? ሰላም ሰላም፣ ውድ የወሬኛዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን አደረሳችሁ ብያለሁ። ለምነው የኦርቶዶክስ እምነት ተከታዮች በዓሉ የሰላም የፍቅር ይሆንላችሁ፣ አይዟችሁ፣ እንዳይከፋችሁ እላለሁ። ትናንት ሀይሚ በጣም ያናደደችኝ ከምላችሁ በላይ ማለት ነው። ለምን ሁሉም ነገር ተነጋግረው በይቅርታ ፈተው ነገሮቹን ሁሉ ከጨራረሱ በኋላ እሷ ተመልሳ ወደኋላ የምትመለሰው ነገር ምንም ግራ እየገባኝ ምንም እየተዋጠልኝ አይደለም። ለምን እንደሆነ አላውቅም። ለምን ታላላችሁ? በመጀመሪያ ይቅርታ ተባብለው ፋሲል ሁሉን ነገር አውጥቶ እውነታውን አውጥቶላት ከተነጋገሩ በኋላ ድጋሚ ወደኋላ መመለሱን ለምን አስፈለገ? እንደዛ ከሆነ አንቺ ያልጨረሽው ነገር አለ ማለት ነው። በቃ ለምንድነው ነገር የምትቆሰቁሹ? በቃ ነገረኛ እልህኛ የምትሆኙ እንዴ? ምንም ባላጠፋው ነገር አብረን እንሄዳለን ተነጋግራችሁ ከጨረሳችሁ በኋላ አንቺ ቡታጅራ ገብተሽ ቡታጅራ ነኝ ያለሁት ማለት ምን ማለት ነው? ይሄ እውነት ጥሩ አላደረግሽም ማለት ነው። የእውነት እሱ ስለሆነ ነው በምንም ነገር የሚረዳሽ ባህሪውንም ፀባዩንም ስለምታውቂ የትም አይሄድም ብለሽ ስለምታስቢ ነው አይደለ? እሱ ላይ እንደዚህ የምትሆኝ የምትጨማለቂው። ግን ሀይሚ በኋላ ይጸጽትሻል ይሄ ነገር የምታደርጊው ነገር ማለት ነው። አንቺ ከምንም በላይ እውነታው ወጥቶልሻል አይደለ? ትልቁ ነገር አንቺ ከብሩኬ ጋር ብንለያይስ ኖሮ እኔ እናንተ ሊያለያይ አይደለ ወይ የመጣው ብለሽ ነው ያሰብሻል። አልተለያያችሁ ነበረ። ፍቅራቸው አሸነፋችሁ፣ አንድነታችሁ አሸነፋችሁ፣ አብሮነታችሁ አሸነፋችሁ። እናንተ መቼም የማትለያዩ ሰዎች ሆናችሁ አሳያችሁት ለዛ ሰው አይደለ? በቃ ተጸጽቻለሁ፣ እኔ ተሳስቼ ነበረ እንደዚህ ያደረኩት፣ እናንተን ማለያየት በጣም ከባድ ነው ለካ ብሎ ያ ሰው መጥቶ ካመነላችሁ በቃ አንቺ ምን አስጨነቀሽ? ጀስት እንደ አዲስ ነው ፍቅርሽን መጀመር ያለብሽ። ለዛ ነገር ይቅርታ ማለት ያለብሽ እንጂ ይቅርታ ማለት እኮ መተው ነው አይደለ? በቃ ይቅርታ አልሹ። ሁሉን ነገር ተነጋግራችሁ ከፈታችሁ በኋላ ብሩክን ቡታጅራ ጥለሽ መተሽ ነገር መቆስቆስ። ብቻዬን መሆን ስለፈለግኩ ነው፣ ነገሮችን ብቻዬን ሆኜ ማሰብ ስለፈለግኩ ነው። እንዴ ብሩክ አይደለም የተጣላሽ፣ ለዛው ብሩኬ ስለሆነ ነው የተቀበለሽ። እንደዛ ቀለበት አድርገሽ ፋሲል ጋር እንደዛ ሲደባደቡ ምን ሲባሉ የሆነ ነገር ቢሆን እኮ ብሩኬ በዓልን ዛሬ እዚህ ላይ አያሳልፍም ነበር። ግን አንቺ በጣም በጣም እንዴት እንደምታስቢ አላውቅም። በጣም በጣም የሆነ በቃ አንቺ የምታስቢው ነገር ከባድ ነው። በቃ አንቺ ብቻ ነሽ ትክክል፣ አንቺ ብቻ ነሽ አዋቂ፣ አንቺ ያልሽው ካልሆነ አይሆንም። ብሩክ ፈርዶብሃል። ግን እውነተኛ አፍቃሪ ነው የእውነት የምላችሁ ማለት ነው። እንደዛም ሆኖ በቃ እሺ እኔ ይቅርታ ልበልልሽ አላት። ኖ ኖ ኖ አይሆንም በጭራሽ አንተ ይቅርታ እንዳትልልኝ አለችው። እሱን አይኑን ማየት አልፈልግም ማለት ሲጀመር እኮ እናንተ በቀንታ ነው ከእሱ ጋር ያላችሁን የጨረሳችሁት። በቃ አጠገባችን እንዳትደርስ በቃ ከሁን ሄዳ አታስፈልገንም። በቃ ስለነበረው ነገር ይቅርታ ይቅርታ ያሸንፋል አይደለ? ይቅርታ ያሻግራል። አንድ ሰው ይቅርታ ካለ በቃ ሁሌም ያ ሰው አሸናፊ ነው ብሏል ብሩክ። አዎ እውነት ነው፣ አሸናፊ ነው። ግን አንቺ ግን ወደ ኋላ ነገሮችን ጎትተሽ ወደ ኋላ እያሰብሽ የምትይዥ ከሆነ እንደዛ ፍቅራችሁ ራሱ ብዙ አይዘልቅም። የብሩክና የአንቺ ፍቅር ማለት ነው። ለምን አንቺ ነገሮችን ታጠልጥያለሽ? አንቺ አሁን ባለፈው ከፋሲል ጋር ስትታረቂ ከልብሽ አልተታረቅሽም ማለት ነው። ከፈለግሽ አልተውሽውም ማለት ነው። ለምን ዛሬ ላይም እርሳችሁ ፋሲል እየሆነ ነው። ፋሲል እየመጣ እየተናገረ ነው። ለዛ በቃ አንቺ አሁን እንዴት እንደዚህ ሊል ይቻለ? እንዴት ሊያለያየን ይቻለ? እያልሽ ነገር የብስ እያብሰለሰልሽ ነው። እንደዛ አምሮብሽ መተሽ ትናንት እንደዛ ፏ ብለሽ መተሽ የሆነ ጥሩ አላደረግሽም። ለምን ደግሞ አይተሻል እንዴት ጉጉት ሲጠብቅ እንደነበረ። አንቺና አብራችሁ በአዲሱ መኪና ቡታጅራ እንደምትሄዱ በቃ እንታረቅ፣ ሰላም ይሻላል፣ ሁሉን ነገር ሰላም ሲሆን ነው ደስ የሚለው ምናምን ተብሎ ከተነጋገራችሁ በኋላ አንቺ ግን ጥለሹ መጥተሽ እሱ ነው አስጠርቶሽ ለዛው የሚያናግርሽ ሀይሚ ቡታጅራ ጥላኝ መታለች ያለው ማለት ነው። ኖ ይሄ ትክክል አይደለም ሀይሚ። አንዳንድ ጊዜ እንዴ ሰው ተመልሶ ወደ ልጅነት ይመጣል እንዴ? እየበሰልሽ ስትሄጂ እኮ ሁሉን ነገር ታስተውያለሽ፣ ሁሉን ነገር እንትን ትያለሽ። ሁሉ ጊዜ ልጅነት የለም። ታስተውያለሽ ለምታደርጊው ነገር፣ ለምትናገሪው ነገር። እንዴ አንዳንድ ጊዜ የምታስተውይውን የምትናገሪውን ነገር ወቂ እንጂ ኖ ብሩክ እንትን ይለኛል ብለሽ ብሩክን አልተናገርሽውም። በርግጥ ግን በቃ ጥለሽው መምጣቱሽ ተገቢ አይደለም።
እንደዛም ሆኖ ብሩኬ ነው ራሱ ይቅርታም ያለው ሁሉን ነገር እንትን ትቶ በቃ እናናግረው ከአሁን ሄዲያ እኔና አንቺን የሚያለያይ ነገር ምን የሚል ነገር የለም አይፈጠርም። ሲጀመር ደግሞ ብሩክ በጣም የሚወድሽ የሚያፈቅርሽ ሰው ነው። ብዙ ነገር ለአንቺ ሲል እየተው ነው፣ ለአንቺ ሲል እያደረገ ነው። ውጭ እንኳን እንዲኖር ተብሎ ብዙ ሰዎች እያደረጉ እኔ እሷን ጥዬ እሷ ያለኔ ማን አላት? እሷ ያለኔ ሰው የላትም። እኔ መከቷ ነኝ መከላከያዋ ነኝ ብሎ እያሰበ አንቺ ደግሞ በዛን ያህል ልክ ምላሽ ካልሰጠሽው የዚህ ልጅ ልፋቱ ዜሮ ነው። ምንም ጥቅም የለውም። በባዶ ነው የሚለፋው፣ በባዶ ነው ለፍቅራችሁ የሚያስበው ማለት ነው። እና ሀይሚዬ ይሄ ልጅነትሽና እልህሽን ተይ። በኋላ የሆነ ሰው ከወጣ በኋላ ከእጃችን ከወጣ በኋላ ነው የሚቆጨን እና መተው ጥሩ ነው። እና በዓልን ፈታ ብላችሁ አሳልፎ ከሙሽ ጋር ኦልሬዲ ያው የብሩክ ትዕግስት ባይዘዌ ሳላደንቅ አላልፍም። ሁል ጊዜም እሱ ነው ሁሌ ማሸነፊ የሀይሚን ባህሪ ችሏት። አንዳንድ ሰዎች ደግሞ የምትሰድቡት ሰዎች በጣም ትገርማላችሁ። እሱ ምንድን ነው ያጠፋው? የእውነት እኔ ለዛውም ለምን ተታረካት ነው ያልኩት። እሱ ምንም ያጠፋው ጥፋት የለም። ግን እንዴት ይቅርታ አታደርግላትም? እንዴት ይቅርታ አላት? ተዩ በቃ አላት። በቃ አመንኩሽ አይደለ ብሎ ሁሉን ነገር ትቷት። ግን እሱን የምትሰርቡ ሰዎች በጣም ትገርማላችሁ ማለት ነው። እና አንዳንድ ጊዜ አስተውሉ የምትናገሩትን ሰዎች ማለት ነው። እና ያው እንደሚያፈቅራት ስለምናቅ ብዙ ጊዜ እሱ ላይ ጫና እንትን እንላለን። እሷ ሴት ናት፣ እሷ እንትን አትልብም። ብትሆንም እሷም እኮ ጥፋት አጥፍታለች እንዴ። እንደ ጥፋቷ እኮ ደግሞ ድጋሚ ጥፋትን በጥፋት ነው የምትሰራው። ኤኒዌይስ ኦልሬዲ እናንተ መጨረሻ ተስማምታችሁ አንድ ነገሮችን አስተካክላችሁ አንድ መሆናችሁ ነው። ዋናውም ደግሞ ቡታጅራ መገናኘታችሁ ነው። በዓልን አንድ ላይ ማሳለፋችሁ ነው ደስ የሚለው ነገር ማለት ነው። እና በቃ እስቲ ስትፋቀሩ ነው የሚያምርባችሁ። ያ አልናፈቃችሁም? ያ ልፊያችሁ፣ ያ ጸባችሁ፣ ያ ፀጉር እርግፊያው ምናምን በቃ እሱ ነገር እውነት ደስ ይላል እኮ አንዳንድ ጊዜ ማለት ነው። እና ያ ነገር እኔ ራሱ ናፈቀኝ። እናንተ ብቻ አይደለም የናፈቃችሁና ቤተሰብ ይህን የምላችሁ ሀይሚሻዬ በቃ ፍቺ ተዩ። በቃ ፋሲልን እርሱት፣ ከነመፈጠራችሁ ፋሲልን እርሱት። ፋሲል ህይወታችሁ ውስጥ መጥቶ ፋሲል እንትን ሊል አይገባም እና ተውት። ትናንት ደግሞ እምር ብሎብሽ ነው የመጣሽው። በዓልን ፏ ብለሽ ነው ያው ከሙሽ ጋር የምታከብሩት። ያው ነገ ነው በዓል፣ ኦልሬዲ ዛሬ ዋዜማ ነው። ዛሬ አይመቻቸው ይሆናል፣ ምንም አይነት ቪዲዮ ላይ ሰሩልን ይችላሉ። ነገ ግን ፏ ብልጭ ብሎ ከሙሽ ጋር ይመጡልናል ብዬ አስባለሁ። የኔ ፍቅሮች፣ የኔ ተናፋቂዎች ማለት ነው። እና አትጨቃጨቁ፣ በፍቅራችሁ ንፋስ አታስገቡ። እናንተ ስትፋቀሩና ስትዋደዱ ነው የሚያምርባችሁ። ለማን ብላችሁ ነው? ሀይሚሻም ተረጋጊ እስቲ፣ እልኸኝነትሽን ተይ ተይ። እስቲ ስሚ እንዴ፣ አትርቅ ብለሽ አትከራከሪ። እሱም ደከመው የእውነት እኔም ደከመኝ፣ ከአቅሜ በላይ ሆነ አለ። በቃ አብሶ ይሄን አመት ግማሹን ሙሉ በጭቅጭቅን በንዝንዝን ያሳለፍነው፣ ምንም ጥሩ ነገር ደስ የሚል ነገር አላሳለፍንም። እና በቃ እስቲ ነገሮችን ሁሉ ትውት አድርጉትና በቃ መልካም መልካሙን ነገር አስቡ። ሁል ጊዜ ጭቅጭቅ፣ ሁል ጊዜ ንዝንዝ ይደክማል፣ ይሰለቻል። የእውነት ወንድ ልጅ ስልቹ ነው። በቃ ይደክማል። ሲደክማችሁ ሁሉን ነገር ትተውታላችሁ። እና ኤኒዌይስ እንደዛ ነው የምላችሁ ማለት ነው። እና ያ ነው የምለው እኔ፣ ሌላ ምንም ምለው ነገር የለም። ግን ትናንት ሀይሚ ብታናደደኝም ኦልሬዲ ከምንም በላይ የሚወዳትና የሚያፈቅራት ሰው ተደርቷት በቃ ለምን ጥለሽ የመጣሽ ሲላት እኔ ብቻዬን ነገሮችን ማሰብና እንትን ማለት ፈልጋለሁ ብላለች። እና ያው ብቻዋን ኦልሬዲ ያው ብቻዋን አይደለም እኮ ቡታጅራ እኮ አግኝቷት አናግሯታል ያለውን ነገር ማለት ነው። እና ጥሩ አላደረግሽም፣ ግን ዋናው ነገር እሱ ከምንም በላይ መረዳቱ ነው። ቤተሰብ እና ቤተሰብ እስቲ እናንተ ሰብስክራይብ አድርጉኝ እንጂ ላይክም ሼርም አድርጉልኝ። ስወዳችሁ አበረታቱኝ። የሀይሚና የብሩኬ አድናቂዎች፣ የምወዳችሁ ማከብራችሁ ማለት ነው። እና ገና ቪዲዮ ቻናል አዲስ ነውና አበረታቱኝ። የማዳም ቅመም ነኝ እላችኋለሁ። እና ያው የብሩክና የሀይሚ አድናቂዎች እንደምታበረታቱኝ ተስፋ አደርጋለሁ። ያው ብሩክ እውነተኛ አፍቃሪ ነው፣ የእውነት የምነግራችሁ ማለት ነው። ለምን በቃ የእውነተኝነት አፍቃሪ ስላለበት ነው። ምንም ነገር ስትለው እሺ የሚላት፣ ምንም ነገር ስትናገረው በትዕግስት የሚያናግራት፣ ለዛን ያህሉ ምላሽ ደግሞ ጥሩ ነገር የሚሰጣትም የእውነተኛ አፍቃሪ ስለሆነ እንጂ ኖርማል አፍቃሪ ምናምን የሆነ ተራ ምናምን ሲሆን በቃ እኔ ደክሞኛል የራስሽ ጉዳይ ምናምን ብሎ የተዋት ነበረ። ግን ሀይሚሽም ይሄን ህሏን ታስተካክላለች ብዬ አስባለሁ። አንዳንድ ጊዜ ልጅነት ከባድ ነው፣ በጣም ከባድ ነው። እና
ያው ብሩኬ ከእሷ ትንሽ ይሻላል፣ ግን ሁለቱም ልጆች ናቸው። ማስተዋል ይጠይቃል ለሁሉም ነገር ለምናደርገው ለምንጓዘው ነገር እና ሀይሚሻ ይህን ነገር ታርሚያለሽ ብዬ አስተካክላለሁ። ፋሲልን እርሱት፣ እሱን አስወጡት ከህይወታችሁ እና ለማንኛውም ይሄ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼርም አድርጉ። መልካም በዓል፣ መልካም ቅዳሜ ሹር ባይ